بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وآله وسلم حواشتنا مسألة يا وحابي يا منقد حدثنا متين بريدان يا أهل السنة والجماعة منقد فلقوا فمسألة عند منقد መጤነው ሙብተዳዕ ነው ተብሎ የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው የነበሩበትን መንገድ ያልተከተለ የተጻረረ እንደሆነ ነገሮችን መመዘን ያለብን ከዚህ አንፃር ለዚህማ ነው ነብዩ ሰለላሁ ዐለይሂ ወሰለም ستفترق هذه الأمة على 73 فرقة ብለዋል። ይህች ኡማ ትበታተናለች 73 ቡድኖች ላይ كلها في النار إلا واحدة ሁሉም እሳት ውስጥ ነች አንዲቷ ስትቀር قيل من هي يا رسول الله يا الله መልእክተኛ ሆይ ይቺ ብቸኛ ቡድን ከእሳት ነፃ የምትሆነው ቡድን ማን ነች? ነብዩ ምናሉ አለይሂ ሰላቱ ወሰላም መን ካነ ዐላ ሚስሊ ማ አነ ዐለይሂ የውም አስሐቢ እኔና ባልደረቦቼ ዛሬ ያለንበት አምሳያ ላይ የሆነ የእሳቸውና የባልደረቦቻቸውን መንገድ የያዘ ሰው መጤ መንገድ ውስጥ ነው ተብሎ ሊባል አይገባም። ለማንኛውም አንድ መንገድ መጤ ነው ተብሎ የሚባለው ነብዩ አለይሂ ሰላቱ ወሰላምና ባልደረቦቻቸው ያልነበሩበት እንደሆነ እስኪ የማንኛችን ነው መጤ መንገድ? የማንኛችን ነው አዲስ መንገድ? የማንኛችን ነው ሙብተዳዕ የሆነው መንገድ? ለምሳሌ ያህል ከነዚህ አካላት ጋር በሰፊው ከምንለያይባቸው ነጥቦች ውስጥ አንደኛው የእስቲዋእ መስአላ አህሉ ሱና ወልጀማዓ አላህ ተባረከ ወተዓላ ከዐርሹ በላይ መሆኑን ያምናሉ። ለዚህም በርካታ ማስረጃዎች አሉ። አህባሾች አላሁ መውጁድን ቢላ መካን ብለው ይላሉ። የትኛው ነው መሆኑ ሙብተዳዕ? መጤው የትኛው ነው? አርረሕማኑ ዐለል ዐርሽ እስተዋ ወይስ አላሁ መውጁድን ቢላ መካን? ከዚህም ጋር የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች አላህ ተባረከ ወተዓላ ከሰማያት በላይ ከዐርሹ በላይ መሆኑን ገልጽ አድርገዋል። ከቀደምት ዑለማ እነ ኢብኑ ኹዘይማ፣ አልበጋዊ፣ ኢብኑ ዐብድልበር ሌሎችም በርካታ ዑለማ ይህንን ገልጽ አድርገዋል። ታዲያ እንዴት ነው ይህ መንገድ አዲስ መንገድ ተብሎ የሚባለው? በል አዲሱ መንገድ የነሱ መንገድ ነው። አላሁ መውጁድን ቢላ መካን አላህ ያለ ስፍራ ነው ያለው ያለ ቦታ ነው ያለው የሚልን ነገር የአላህ ሱብሓነሁ ወተዓላ ኪታብ ውስጥ አናገኝም። የመልእክተኛው ንግግሮች ውስጥ አናገኝም። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ይህንን አልተናገሩም በፍጹም። ስለዚህ ሙብተዳዕ የሆነው መጤ የሆነው አቋም የነሱ እንጂ የአህሉ ሱና ወልጀማዓ አቋም አይደለም። ኢብኑ ሐጀር አልዐስቀላኒ ምንም እንኳን እዚህ ባብ ላይ ተገቢ ያልሆነ አካሄድ ቢሄዱ ነገር ግን አላህ ሱብሓነሁ ወተዓላ ከዐርሹ በላይ ነው ሐቂቀተን የሚለው አቋም የከፊል አህሉ ሱና ወልጀማዓ አቋም ነው ብለው ይላል። በእርግጥ ነው የከፊል አህሉ ሱና ወልጀማዓ አቋም አይደለም የሁሉም አህሉ ሱና ወልጀማዓ አቋም እንጂ። ግን እንዲህ አይነት ምስክርነት እናገኛለን። እኒህ ሰዎች አህባሾችና መሰሎቻቸው እናከብረዋለን እንቀበለዋለን ብለው ከሚሉት ዓሊም አልሐፊዝ ኢብኑ ሐጀር አልዐስቀላኒ ነው። ተባረከ ወተዓላ ፍጡራንን ማምለክ ሽርክ እንደሆነ ግልጽ ያደርጋል። ፍጡራንን በማይችሉት ነገር መማፀን፣ ሙታንን መማፀን ሽርክ እንደሆነ ግልጽ ያደርጋሉ። ለዚህም መሰረቶች አሏቸው። አላህ ሱብሓነሁ ወተዓላ ወመን የድዑ መዐ አላህ ኢላሀን አኸረ ላ ቡርሃነ ለሁ ቢህ ፈኢነማ ሒሳቡሁ ዒንደ ረቢህ ኢነሁ ላ ዩፍሊሑል ካፊሩን ብሏል። ከአላህ ሱብሓነሁ ወተዓላ ጋር ሌላን አምላክ የሚማፀን ለእርሱ ማስረጃ ሳይኖረው መፍሁም የለውም። እዚህ ላይ ከዚህ በፊት ብዙ ጊዜ እንዳነሳ ነው የተፈለገው ምንድነው? እነሱ ይህንን ነገር በሚፈጽሙ ጊዜ ማስረጃ ሳይኖራቸው ነው የሚለው ነው። ፈኢነማ ሒሳቡሁ ዒንደ ረቢህ የእርሱ ሒሳብ ጌታው ዘንድ ነው። ዛቻ ነው እንግዲህ ኢነሁ ላ ዩፍሊሑል ካፊሩን እነሆ ከሃዲያን የድል ባለቤት አይሆኑም በጭራሽ። አላህ ሱብሓነሁ ወተዓላ ነው እንዲህ አይነቱን ሰው በዚህ መልኩ የገለጸው ኢነሁ ላ ዩፍሊሑል ካፊሩን። ነቢዩ ሰለላሁ ዐለይሂ ወሰለም ናቸው መን ማተ ወሁወ የድዑ ሚን ዱኒላሂ ኒደን ደኸለ ናር ብለው ያሉት የሞተ ሰው ከአላህ ሱብሓነሁ ወተዓላ ውጭ ፍጡራንን ማለት ነው እየተማጸነ እየለመነ በእርግጥም እሳት ገብቷል ብለው ያሉት። እኒህ ሰዎች ግን መሻይኾችን መማፀን፣ ሙታንን መማፀን ሱና አድርገው ይዘውታል። ታዲያ የትኛው ነው መጤ? ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። ሙታንን፣ ደጋጎችን፣ ወልዮችን፣ ነቢያቶችን፣ መላኢኮችን፣ ሩሱሎችን መማፀን፣ በችግር በመከራ ጊዜ ድረሱልኝ ብሎ መማፀን መንገድ ተደርጎ ሊያዝ የሚገባው ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ባስተማሩ ነበር፣ ባልደረቦቻቸው በፈጸሙት ነበር። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች በነብዩ ዐለይሂ ሰላቱ ወሰላም ላይ በፈጸሙት ነበረ። አንድም ቦታ ላይ አይገኝም እንዲህ አይነት ነገር። ያነው ሽርኩን ቢረቢል ዓለሚን በዓለማት ጌታ ማጋራት ነውና እዚህም ላይ መጤው መንገድ የነሱ መንገድ እንጂ አህሉ ሱና ወልጀማዓ መንገድ አይደለም። መግቢያ ላይ እንዳልኩት አንድ መንገድ መጤ ነው ተብሎ የሚፈረድበት ከኪታብና ከሱና መንገድ ከሰለፎች መንገድ ባፈነገጠ ጊዜ እንጂ ለአካባቢ፣ ለግለሰብ፣ ለጀማዓ እንግዳ ስለሆነ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ በደአ አልኢስላሙ ገሪበን ወሰየዑዱ ገሪባ ብለዋል። እስልምና እንግዳ ሆኖ ጀመረ ወደ እንግዳነቱም ይመለሳል ብለዋል። አንዳንድ የሽርክ አካባቢዎች ላይ
ተውሂድ እንግዳ ይሆናል። መሰረት ያለው ከመሆኑ ጋር የዲን መሰረታችን ከመሆኑ ጋር እንግዳ የሆነው እዛ አካባቢ እዛ ግለሰቦች ዘንድ ነው እንጂ ሸሪዓ ጋር አይደለም። የመውሊድን ጉዳይ እናንሳ። የሱና ባለቤቶች ይህንን ሙብተዳዕ የሆነ ዒባዳ ይከለክላሉ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም አልፈጸሙትም፣ ባልደረቦቻቸው አልፈጸሙትም፣ አኢማዎች አልነበሩበትም። እነ አቡ ሐኒፋ፣ ማሊክ፣ አሻፊዒ፣ አሕመድ ብን ሐንበል ሌሎችም በርካታ አኢማዎች አልነበሩበትም። እነ ሱፊያን ብን ዑየይና፣ ሱፊያን አተውሪ፣ ዐብዱላህ ብን ሙባረክ፣ ፉዳይል ብን ዒያድ፣ ሐማድ ብን ዘይድ፣ ሐማድ ብን ሰለማ ሌሎችም አኢማዎች አልነበሩበትም በጭራሽ። የጠቀስኳቸው በሙሉ የሰለፍ አኢማዎች ናቸው። እነሱ አልነበሩበትም። ታዲያ የትኛው ነው አዲስ? መውሊድን እንደ ዒባዳ መያዝ፣ ወደ አላህ ሱብሓነሁ ወተዓላ መቃረቢያ አድርጎ መያዝ፣ ወይስ ደግሞ ይህንን ሙብተዳዕ የሆነ ነገር የነቢዩ ዓለይሂ ሰላቱ ወሰላምን ሐዲሶች መሰረት አድርጎ መከልከል? መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ ብለዋል። በዚህ በጉዳያችን በነገራችን ላይ አዲስ ነገርን ያመጣ እሱ ተመላሽ ነው ብለዋል ዓለይሂ ሰላቱ ወሰላም። ስለዚህ እነዚህና መሰል ባቦች ላይ መሰል ርዕሶች ላይ አዲስ ነገርን ያመጣው አሕባሽና መሰሉ እንጂ እህል ሱናው አይደለም። አዲሱ መንገድ የነሱ መንገድ ነው። አላሁ መውጁድን ቢላ መካን ነበሩበት አልነበሩበትም ቀጥዓን። መውሊድን ነበሩበት አልነበሩበትም ቀጥዓን። ስለዚህ ሙብተዳዕ የሆነው መጤ የሆነው አካሄድ እምነት የነሱ እንጂ የኛ እህል ሱና ወልጀማዓ አይደለም ነው። ወላሁ ተዓላ አዕለም።